ጤና ይስጥልኝ እንደምን አላችሁ ተመልካቾቻችን። ዛሬ ይዤ የመጣሁት ስለ ቤት የትም ሳትሄዱ ቤታችሁ ሆናችሁ የምትማሩበት የትምህርት ዕድልን በተመለከተ ይሆናል። ዛሬ በዚህ ቪዲዮ ላይ ከዚህ በፊት ካቀረብኩት ለየት የሚሆን ነገሮች ስላሉ እስከ መጨረሻ ተከታተል። Today in this video I will show you the place where you live without leaving your family, without leaving your job, is how to study distantly your PhD, your master, or your bachelor degree with financial aid. So the second part in this, I will show you three basic things. The first is what is the basic, the importance of learning basic or online education. I will show you. The second part, what are the universities or the countries that gives a scholarship, which a distance scholarship or online scholarship with financial aid. And the third part, I will show what are the criteria to apply this country. በዚህ ቪዲዮ ላይ የማሳያችሁ የመጀመሪያ ቤታችሁን ሳትለቁ የምትማሩበት ጥቅሙ ምንድን ነው የሚለው ነው፣ ከገንዘብ ጋር ማለት ነው። ሁለተኛ ላይ የማሳያችሁ ደግሞ የትኞቹ ሀገሮች ይህንን እድል ይሰጣሉ የሚለውን ሲሆን ሶስተኛ ደረጃ ላይ ደግሞ ምንድነው ክራይቴሪያ፣ ይህንን ለመማር ክራይቴሪያ የሚለውን አሳያችኋለሁ ማለት ነው። በመጀመሪያ first the basic thing that we should know when we think learning education online or distance is, the first thing is the benefit for this is we do not leave our family, our business, our country for educational purpose. That is very important for us, avoiding the new adaptation of, for example, for me, I came from Ethiopia to Thailand. For last 2 years, I am here, I've been here, but for first 3 months, I was in trouble to adapt the new environment, the new culture. ስለዚህ ለቃችሁ በምትመጡበት ጊዜ አካባቢውን ለመልመድ፣ ቋንቋውን ለመልመድ፣ ምግቡን ለመልመድ የሚወስደው ጊዜ ቤታችሁ ሆናችሁ የትም ሳትሄዱ እንድታገኙ ይረዳችኋል ማለት ነው። ስለዚህ የትም ሳትሄዱ እዛ ሆናችሁ የምትማሩት ገንዘብ ጋር ስለሆነ ይጠቅማችኋል ማለት ነው። ስለዚህ ሁለተኛ ደረጃ ላይ እዚህ ጋር የማሳያችሁ ደግሞ ምንድነው የትኞቹ ሀገሮች የሚለው ስለሆነ ሀገሮቹን ሳሳይ እናንተ ደግሞ ሀገሮቹን ለእናንተ ፊት የሚያደርጉ ሀገሮችና ገንዘብ ጋር ስለሚሆን ይህንን ደግሞ እውነት ትጠቀሙበታላችሁና ይህንን ደግሞ ማግኘት የምትጠቀሙ እስከ መጨረሻው ስትከታተሉ ብቻ ነው። እስካሁን ስሜን ማታውቁ ኦር እስካሁን ቪዲዮን ያልተከታተላችሁ ካላችሁ ስሜ ተመስገን ይባላል። ተመስገን አንጅሎ ነው። አብዛኛዎቹ በዚህ ስራ ላይ እናንተን ተጠቃሚ ለማድረግ እየሰራው እገኛለሁ። ከትምህርት ሰዓት ውጭ በሳምንት 2 ጊዜ ኦር 3 ጊዜ፣ አንዳንድ ጊዜ ደግሞ በሳምንት ማታ ማታ ላይ ስኮላርሽፕን አክቲቭ ነው ስኮላርሽፕ ሆነች እና ትክክለኛ የሆነ እንጂ ትክክለኛ ነው ፌክ ያልሆነ መረጃዎችን አመጣለሁ። ስለዚህ እስካሁን ፎሎ ያላደረጋችሁት ሰብስክራይብ ያደረጋችሁ ደግሞ አሁን ማድረግ ጀምሩ። እስከ መጨረሻ ተከታተሉ። አመሰግናለሁ። So it's very important without leaving our country and our business and getting additional fund for our study within the place we are. That's why it is very important. So I will show you the criteria last. So stay watching till the end. So first I will share the screen, the which countries, የትኞቹ ሀገሮች ይሰጣሉ ይህንን የሚለውን አሳያችኋለሁ። የትኞቹ ሀገሮች ይሰጣሉ
የሚለውን መጀመሪያ አይ ዊል ሾው ዩ 5 ሀገሮቹን አሳያቸዋል። አይ ዊል ሾው 5 ዩኒቨርሲቲስ ዛት ጊቭስ ፉሊ ፋንድድ ስኮላርሺፕ ኦንላይን ኦር ሃይብሪድ። ሶ let me share the screen. After the end of my presentation, you will get each country link within and my video. So ቪዲዮ ላይ ስጨርሱ እኔ እዛው ላይ አስቀምጥላችኋለሁ እየገባችሁ እናንተ እየነካችሁ ያንን ሀገር አፕላይ ለማድረግ ብቻ ነው እንጂ ሌላ ቦታ ብዙ ሳትሄዱ አደርጋለሁ እና ሀገሮቹን ሌት ሚ ሼር የመጀመሪያ ሀገር ሼር ማድረግ የሚፈልገው የመጀመሪያ ዩኒቨርሲቲ ኦፍ ፎኔክስ ይባላል። ዩኒቨርሲቲ ኦፍ ፎኔክስ ሙሉ የሆነ ስኮላርሺፕ በአንድ ዓመት ውስጥ አንድ ተማሪ እስከ 11,000 ዶላር ሴቭ ማድረግ የሚችልበት ስኮላርሺፕ ነው። ስለዚህ ዩኒቨርሲቲ ኦፍ ስኮላርሺፕ ለአንድ ተማሪ በወር እስከ 3,000 ያክል ድረስ ከነትምህርቱ ወጪ ይሸፍናል፣ ይሰጣችኋል። ቤታችሁ ሆናችሁ ይህን ዩኒቨርሲቲ አፕላይ የምታደርጉ ከሆነ ይሄ ዩኒቨርሲቲዎቹ ምንድን ናቸው ያሉ ዩኒቨርሲቲዎቹ እዚህ ዩኒቨርሲቲ ላይ እናንተ አፕላይ ማድረግ የሚችሉት ዩኒቨርሲቲዎች ትምህርቶች ቢሄቨራል ሳይንስ፣ የህብረተሰብ ትምህርቶች፣ ቢዝነስ፣ ክሪሚናል ጃስቲስ ኤዱኬሽን፣ ሄልዚ ኬር፣ ኢንፎርሜሽን ቴክኖሎጂ እና ነርሲንግን ጨምሮ በባችላር በማስተርስ እና በአጭር ኮርሶችን የሚሰጡ ይሆናሉ ማለት ነው። ስለዚህ ዩኒቨርሲቲ ኦፍ ፎኔክስ ለአንድ ተማሪ የሚሰጠው ስኮላርሺፕ የሚሰጠው ቤታችሁ ሆናችሁ ቢዝነሳችሁን ሳትለቁ የምትማሩት ትምህርት እናንተን ከየትም ሄዶ ከተማረ ጋር እኳል ዓለም አቀፍ ደረጃን የጠበቀ ትምህርት ስለሆነ ቤታችሁ ሆናችሁ ትማራላችሁ። እንዴት አፕላይ እናድርግ የሚለውን አይወልሻው አሳያችኋለሁ በኋላ ማለት ነው። እዚህ ጋር ገብታችሁ እዚህ ጋር ስትገቡ ሀው ቱ አፕላይ የሚለው ያው ፕሮግራም መጀመሪያ ማግኘት ነው። ኮርሶች እናያለን። ከዛ ኮርሶች አሉ፣ ፕሮግራሞች ለእኛ የሚመጥነውን በምናገኝበት ጊዜ አፕላይ እናደርጋለን ማለት ነው። የመጀመሪያ ቁጥር 1 ዩኒቨርሲቲ ኦፍ ፎኔክስ ይባላል። ሁለተኛ ዲስታንስ የትም ቤት ሳትለቁ የምትማሩት የሁለተኛው ደግሞ ዩኒቨርሲቲ ኦፍ አልባሚያ ይባላል። In the second part, what I will show you is the university that gives you free, fully funded scholarship online is University of Albania. University of Albania, you will get the degrees starting from bachelor certificate, bachelor, master, and the PhD in different level, in different programs that you want. For example, University of Albania gives program. These are the programs that University of Albania gives: bachelor, certificate, doctoral study, educational specialist, master degree, minor, and the other teaching. Or here, the University of Albania is different from other. ከሌሎች ልዩ የሚያደርገው ምንድን ነው? You have distance only or online only. You have hybrid አለ ማለት ነው። hybrid አለ. You have hybrid distance. Sometimes when we say hybrid, sometimes you go to the university to take some other course, or it may be for your presentation or some proposal defense. It could be. So if you apply, በምታደርጉበት you will get the benefit of scholarship. How to apply? You will first find your either the degree, bachelor or master or PhD, then apply. There is requirement here. You can just get the score. The third part, what I am showing you is ሶስተኛ ደረጃ እናንተን የማሳያችሁ ደግሞ ዩኒቨርሲቲ ኦፍ ዌስተርን ገቨርንን ዩኒቨርሲቲ ኦፍ ዌስተርን ገቨርንን አሁንም ከሚሰጣቸው ከሌሎች ከዲስታንስ ኤዱኬሽን ከሚሰጣቸው አንዱ ነው። እዚህ ጋር ዩኒቨርሲቲ ኦፍ ዌስተርን ገቨርንን የሚሰጠው
ትምህርቶች እዚህ ጋር አሉ። እነዚህ ቢዝነስ ላይ ባችለር አለ፣ ማስተርስ አለ፣ ሰርቲፊኬት አለ። ቴክኖሎጂ አለ፣ ባችለር ማስተር ሰርቲፊኬት። ሄልዚ እና ነርሲንግ አለ፣ ባችለር ማስተር ሰርቲፊኬት። ኤዱኬሽን ላይ ደግሞ አሁንም ባችለር ማስተር። ስለዚህ ባችለር ሰርቲፊኬት ጀምሮ እስከ ማስተርስ ነው እዚህ ያለው ማለት። ስለዚህ ሰርድ ዋን ኢዝ ዌስተርን ገቨርነር ዩኒቨርሲቲ which gives distance education. So if you are interested to get distance education on business, technology, health and nursing and other education, just apply here, come, and I will put the link under my presentation. The fourth one that አራተኛ ደረጃ ላይ ያለው ደግሞ ትምህርቱ ዩኒቨርሲቲ ምንድነው? ዩኒቨርሲቲ ኦፍ ፒፖል ነው። ዩኒቨርሲቲ ኦፍ ፒፖል ኦንላይን ማስተርስ ነው የሚሰጠው። ማስተርስ ኤዱኬሽን ይሰጣል ማለት በትምህርት ማስተርስን ስኮላርሺፕ ይሰጣችኋል። አፕላይ ማድረግ ይህንን እዚህ ጋር ገብታችሁ አፕላይ ማድረግ ትችላላችሁ። ቱቴሽን ፍሪ ኦንላይን ማስተር ኤዱኬሽን ይሰጣችኋል። ሶ ኢፍ ዩ አር ኢንትረስትድ ቱ ጌት ባችለር ኢን ኤዱኬሽን ዌልካም ቱ አፕላይ ዩኒቨርሲቲ ኦፍ ፒፖል ማለት ነው። አምስተኛ ደረጃ ላይ ደግሞ ያለው የዩኒቨርሲቲ ኦፍ ኮመንዌልስ ዩኒቨርሲቲ ኦፍ ኮመንዌልስ ዲስታንስ ኤዱኬሽን ይሰጣል። እዚህ ጋር ደግሞ ምንድነው ዩኒቨርሲቲ ኦፍ ፒፕል ይሄ ኮመንዌልት ካንትሪስ የሚባል ይሰጥም። ኢፍ ዩ አር ሜምበር ኦፍ ኮመንዌልት ካንትሪስ አር ሂር ሊስትድ ሆኗል። ስለዚህ ኮመንዌልት ካንትሪ ውስጥ አንዱ ከሆናችሁ ይሄ ዩኬ ቤዝድ ትምህርት ነው። ዩናይትድ ኪንግደም ነው መሰረት ያደረገው። አብዛኛው ማስተርስ ፕሮግራም ነው የሚሰጠውና ሀገሮች ኢትዮጵያና ኤርትራ በዚህ ውስጥ የሉም። ኢትዮጵያ፣ ኤርትራ፣ ሶማሌ እነ ዩጋንዳ የመሳሰሉ የሉም። ኢፍ ዩ አር ዋን ኦፍ ካንትሪስ ዊች አር ሊስትድ ኢን ኮመንዌልት ፎር ኤግዛምፕል these are countries. It starts Bangladesh, and it is Uganda is here, but I don't see that Ethiopia. No, Ethiopia and Eritrea are not listed. In East Africa, Kenya is only listed here. The latter East Africa, Uganda also, Tanzania, East Africa. I see some countries which are Africa, most Africa countries. So if you are members of the Commonwealth countries, you are welcome to apply distance learning for full scholarship. Still, now it is very, for 2025, it's open now. ለ2025 ኦፐን ነው። ስለዚህ መማር ትችላላችሁ። በዚህ ፕሮግራም ላይ ግን በዚህ ፕሮግራም ላይ ኢትዮጵያና ኤርትራ ያልተካተቱ ስለሆነ በሌሎች እናንተ በመጀመሪያ በአራቱ ብትሞክሩ ጥሩ ነው ማለት ነው። ስለዚህ ይህንን እንደዚህ ካልኩኝ ምንድን ነው ክራይቴሪያ የሚለው ወደ አራት ነገሮች ያስፈልጋሉ። ክራይቴሪያዎች there are four items you should include or you should prepare before application. አፕላይ ከማድረጋችሁ በፊት አራት ነገሮችን ማዘጋጀት። የመጀመሪያው ፐርሰናል ስቴትመንትን ማዘጋጀት አለባችሁ። ፐርሰናል ስቴትመንት ማለት ለምን እንደምትማሩ የሚገልጽ ሀተታ ያለ ማናችሁ ምንድነው እስካሁን እየደረሳችሁበት ምን ለመማር ትፈልጋላችሁ የሚለው የያዘ ፐርሰናል ስቴትመንት። ከዚህ በፊት ስለ ፐርሰናል ስቴትመንት ኦፍ ፐርፐስ ሰርቻለሁ። ቪዲዮ ገብታችሁ ምን ይይዛል የሚለውን ማየት ትችላላችሁ። ሁለተኛው ሌተር ኦፍ ሪኮመንዴሽን ማለት በስራ ቦታ ሆነ በትምህርት ገበታ እያላችሁ ያገኛችሁት እናንተ ማን እንደሆናችሁ ጥሩነታችሁን የሚገልጽ ሪኮመንዴሽን ሌተር ያስፈልጋል። ሶስተኛ ደግሞ ትራንስክሪፕት ያስፈልጋል። ዲግሪ የምትማሩ ከሆነ የ12ኛ ክፍል እና እነዚህ 10ኛ ክፍል ላይ ያሉ ዶክመንቶች ያስፈልጋሉ። ቀጥሎ ደግሞ እንግሊዝኛ መቻላችሁን የሚገልጽ ፕሩፍ ኦፍ ሌተር ኦር ሰርቲፊኬት ካላችሁ እነዚህ ነገር በተለይ ዲስታንስ ለምን እንደምትማሩ በቂ ሪዝን ማቅረብን ይጠይቃል። ፐርሰናል ኦፍ ስቴትመንት ላይ in third part what I am going to show is there are the criteria that you before you apply to prepare the first criteria that
this distance education or online education need is the first one is statement purpose that in my previous video I already narrated or I already put. I created a video for this issue. What are the components of the statement of purpose? So you should prepare statement purpose why you choose distance education in that country in this topic. The second one is letter of recommendation. Letter of recommendation from your previous uh, 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 employer or from your academic advisor. Prepare two letter of recommendation. The third part is that you should scan your documents, academic documents, transcripts, diploma or degree. Just the fourth part that you need to apply is the fourth document, that proof of English. You are the English proficiency letter or proficiency certificate that you get if it is some programs needs this. So these four materials, four documents are needed to apply to this issue. So እስካሁን በነበራችሁት ያልገባችሁ ነገር ካለ በኮሜንት ቦክስ አስቀምጡልኝ። ደግሞ ካቀረብኳቸው ከ5 ኢንስቲትዩሽን የትኛው ኢንስቲትዩሽን አፕላይ ለማድረግ እንዳሰባችሁ የኔ አሲስታንስ የምትፈልጉ ሰዎች ካላችሁ በዛው ኮሜንት ቦክስ ላይ አስቀምጡ። ሰብስክራይብ አድርጉ፣ ደግሞ ኮሜንት ላይክ አድርጉ፣ ለሌሎቹ ደግሞ ሼር አድርጉ። ያልገባችሁ ነገር እና ሌላ ደግሞ እንዳቀርብ የምትፈልጉት ነገር ካለ ቀጣይ ቪዲዮ እስከምንገናኝ ድረስ never stop applying, never stop searching, never stop hoping in God. Till next video. Say bye. እስከ ቀጣይ ቪዲዮ ድረስ የእግዚአብሔር ሰላም ከእናንተ ጋር ይሁን። አፕላይ እያረጋችሁ ሼር እያረጋችሁ እያሰባችሁ እየተደሰታችሁ ቆዩ። ሁሉም ነገር አላፊ ነው፣ እግዚአብሔር ብቻ ነው ቋሚ ነገር። ስለዚህ ተስፋ አለ። አፕላይ አድርጉ፣ ታገኛላችሁ። መልካም ጊዜ ይሆንላችሁ። ቻው።